እኔ የምለው ላይቭ ገብቼ ልተዋወቃችሁ እንዴ? እንዴት ይሻላል? ቺስታ ቺስታ 20 ሺህ ስንደርስ ይገባለታል። እስቲ እስከዚያው ግን ሀሳብ አስተያየታችሁን አሳውቁኝ። በላይቭ ላይ ያላችሁን እይታ ያው ለመተዋወቅ ነው የሚሆነው፣ ለማስተማር ምናምን ላይሆን ይችላል። ግን እንዴት ነው ብተዋወቃችሁ ምን ለውጥ ያመጣል? ምን የሚጠቅም ነገር ይኖረዋል? በእርግጥ ለእኔ በቀጣይ ጠንከር ያሉ ሀሳቦችን እስቲ ሀሳብ አስተያየታችሁን ስጡኝ። ላይቭ መጥቼ ብተዋወቃችሁ የሚሰጠው ጥቅም ካለ በእርግጥ ለእኔ ይጠቅመኛል። ያው ወደፊት አንዳንድ ሀሳቦች በጽሁፍ ብቻ ሊገለጹ ስለማይችሉ በምስልም ቪዲዮ ልሰራ ከቻልኩኝ እና በምስል ቪዲዮ ስሰራ ደግሞ ድንገት ዝም ብዬ ብልጭ ብዬ ከምከሰት ብተዋወቃችሁ ምንም አይከፋም እንጂ ላይቭ ለማስተማር ምናምን ላይሆን ይችላል። እስቲ ግን ሀሳብ አስተያየታችሁን በላይቭ ላይ ያላችሁን እይታ ኮመንት ላይ በደንብ በዝርዝር አስቀምጡልኝ። ይመቻችሁ። Perfetto, fatemi sapere tutti i tuoi pensieri e buona giornata. Ciao ciao.